ጤና ይስጥልኝ ውድና የተከበራችሁ የቲክቶክ ቤተሰቦች፣ ይሄ ኳላ የምታዩት ፒክቸር ምን ይገልጻል? ምን መልእክት አለው? ጥያቄውን ለእናንተ ትቻለሁ። እኔ ግን ሐሳቤን እገልጽላችኋለሁ። ዛሬ የጥምቀት ዋዜማ ነው። ዋዜማውን ሲያዘጋጁት ይሄን ነገር ሰርቶ ሚዲያ ላይ እየዞረ ነው። ሁላችንም አይተነዋል። መስቀል አደባባይ የእናንተ አይደለም ስለተባለ ይሄ ፒክቸር ኦሮሚያ ክልል አኖሌና ጨለንቆ አካባቢ ይገኛል። ይሄን ሰርቶ የኦሮሞ ሕዝብ ማናደራችሁ ነው አይደል? እናንተ አሁን በዛሬው ዕለት እዚህ ቦታ የምትገኝ ቄስ ዳቆን ስማ ልንገር፣ ደብተራ አዳምጠኝ። አንተም አባት ተብለህ ትጠራለህ። አንተም የእግዚአብሔር ቃል አስተማሪ ነህ። እናንተ ሃይማኖትን ከለላ አርጋችሁ የምታራምዱት የፖለቲካ ሴራ መቼም አይሳካላችሁም፣ ሊሳካላችሁ አይችልም። ዛሬ ይሄንን ሰርታችሁ እናንተ የኦሮሞን ሕዝብ ማናደዳችሁ ነው አይደለ? ጭራሽ በደንብ ጠላታችን ለይተን አውቀን እንድንታገል እየረዳችሁ ነው። እናመሰግናለን። አዎ መስቀል አደባባይ የእናንተ አይደለም። እኔም ደግምላችኋለሁ። መስቀል አደባባይ ሆራ ፊንፊኔ ይባላል። የእሬቻ ቦታ ነው። ሀገሩ የዋቄ ፈታ ነው። ኦኬ። የግል ነገር ስትፈልግ በሃይማኖቱ በኩል ሄዳችሁ የግል ነገር ስትፈልጉ እስራኤል መሄድ ትችላላችሁ። ካነ ኮቶታችሁ እስራኤል መሄድ ትችላላችሁ። የግል ነገር ስትፈልግ ጎንደርና ጎጃም እንዲሁም ባህር ዳር ወደ ክልል መሄድ ትችላለህ። ሰፋሪ ኦኬ። ለምን ነፍጠኛ እኩልነት ዲሞክራሲ አይወድለትም? መረገጥ አለበት። እንደ አህያ ሁሌ ሸክም ይወዳል። የሰው በር መጠበቅ ያምረዋል። ሁሌ በቀያችን አክብረን እኩል ሆነን በዲሞክራሲ እንኑር ብለን በፈቀድንላችሁ ዛሬ በቁስላችን ላይ ጨው ትጨምራላችሁ አይደለም? መቼም አይሳካላችሁ። ይበልጥ እንድንታገል ይበልጥ ስለማንነታችን እንድንቆረቆር ነው የምትጋብዙን። ሁሌ እዚህ ጋር የቆመው ቄስ ይባላል አይደለ? ስለ መጽሐፍ ቅዱስ ያውቃል። በተነበበልህ የምትነዳ አህያ ቃሉን ብታውቅ ሲሰራ ቆመ አታይም ነበር። ደብተራ እናንተ የከበሮ መቺ ልጆች ቃሉ እንኳን የማታውቁ ጦንቆላ ነው የሚያምርባችሁ እናንተ። እኔ የምን ሃይማኖት ነው ማወራላችሁ? ምድረ ጦንቋይ ልጆች፣ ምድረ ከበሮ መቺ ልጆች። ድሮ የሰው ልጅ ሲሰቀል ቆማችሁ ከበሮ ትመቱ ነበር። ዛሬም ያን ስርዓት ልታካሂዱ ያምራችኋል አይደለ? ክብር አይወድለትም ነፍጠኛ። ሊከበርም አይገባም። ወራዳ ትውልድ ነው። ይሄን አስረግጬ